የስኳር ህመም ምንድን ነው? እንዴት ነው የሚመጣው? የስኳር ህመም አይነቶች እነማን ናቸው? አንዱን ከሌላው የሚለየው ምንድን ነው? የስኳር ህመም ምልክቶች ምንድን ናቸው? ተጋላጭ የሚያደርጉን ነገሮችስ ምንድን ናቸው? የስኳር ህመም አለብህ የምንለው መቼ ነው? መመርመር ያለበትስ ማን ነው? የሚሉትን ጥያቄዎች እና ሌሎችን ሀሳቦች አንስተን እንነጋገራለን። ዶክተር በረከት ነኝ። አብራችሁን ቆዩ። የስኳር ህመም ምንድን ነው? የስኳር ህመምን ለመረዳት ኢንሱሊን ምን እንደሆነ፣ እንዴት ሰውነታችን ውስጥ እንደሚሰራ ማወቅ ይኖርብናል። ኢንሱሊን ቆሽት ወይም ፓንክሪያስ ከምንለው የሰውነታችን ክፍል የሚመነጭ ሆርሞን ሲሆን በሰውነታችን ውስጥ ግሉኮስ ወይም ስኳር ከደም ስሮቻችን ወደ ተለያዩ የሰውነታችን ሴሎች ወይም ህዋሶች እንዲገባ የሚያደርግ ነው። ምግብ ተመግበን ከዛም ተፈጭቶ ወደ ሰውነታችን በስኳር ወይም በግሉኮስ መልክ ሲሰራጭ ከደም ጋር ተቀላቅሎ በደም ስሮች አማካኝነት ወደ ሁሉም የአካል ክፍል ይደርሳል። ነገር ግን ደም ስሮቻችን ምግብ ወይም ግሉኮስ የሚፈለግበት ቦታ ቢያደርሱትም ከደም ወደ ጡንቻዎቻችን ወይ ወደ ጉበት ህዋስ ወይም ሴል ወደምንለው ገብቶ እንድንጠቀምበትና ጉልበት እንዲሰጠን ወይ ደግሞ ለችግር ጊዜ አከማችተን እንድናስቀምጠው ሚረዳን ከደም ወደ ህዋስ ወይም ሴል የሚያስገባልን ኢንሱሊን የምንለው ቆሽት ላይ የሚመረት ሆርሞን ነው። ኢንሱሊን ይህንንም የሚያደርገው ሴሎች ግሉኮስ በር ላይ ደርሷልና አስገቡ የሚል ትዕዛዝ መልእክት በማስተላለፍ ነው። ከዛም ይህ ትዕዛዝ ሲደርሳቸው ጡንቻችን፣ ጉበታችን ወይም ደግሞ እነዚህ ፋት ሴልስ የምንላቸው በራቸው ላይ የደረሰውን ግሉኮስ ወይም ስኳር አስገብተው ይጠቀማሉ ማለት ነው። ነገር ግን ይህ ትዕዛዝ በኢንሱሊን ማነስ ምክንያት ካልደረሳቸው ወይም ትዕዛዝ አልቀበልም ካሉ ግሉኮስ ወይም ስኳር የምንለው በራቸው ላይ ቢደርስም አስገብተው አይጠቀሙበትም ማለት ነው። ስለዚህ ምግብም እየተመገብን ቢሆን ሰውነታችን ይራባል ማለት ነው። እንደሚራብ ነው የሚያስበው ኢንሱሊን ከሌለ ማለት ነው። ከዛም በላይ በደም ስራችን ውስጥ የሚገኘው ግሉኮስ ወይም ስኳር መጠን ዝቅ ሊል አይችልም። ማለትም ምግብ ተፈጭቶ በግሉኮስ መልክ ወደ ደም ስራችን ከገባ በኋላ መጠኑን ከደማችን የምንቀንሰው ጥቅም ላይ ሲውል ነው። ወደ ጡንቻዎቻችን ገብቶ ጉልበት ሲሆንን ወይ ደግሞ በጉበት ወይም በፋት ሴልስ በምንለው ተከማችቶ በሚቀመጥበት ጊዜ ከደም ወጦ ወደ ሴሎች ገብቶ ይቀመጣል ማለት። ስለዚህ በደም ስራችን ውስጥ ያለው ዝቅ ይላል ማለት ነው። አለበለዚያ በደም ስራችን ውስጥ የሚገኘው ግሉኮስ ወይም ስኳር ሊቀንስ አይችልም። ስለዚህ በደማችን ውስጥ ስኳር ከፍ እንዳለ ለረጅም ጊዜ ይቆያል ማለት ነው። ይሄን ሃይፐርግላይሲሚያ ወይም በደም ውስጥ የሚገኝ ከፍ ያለ የስኳር መጠን እንለዋለን። የስኳር ህመም ወይም ዳያቤትስ የምንለው መገለጫ መሰረታዊ ችግሩ ይሄ ነው። ይህን የኢንሱሊንና ግሉኮስ ወይም ስኳር ጋር ያለውን አሰራር በደንብ ማወቅ የስኳር ህመም አይነቶችን፣ የስኳር ህመም ምልክቶችን እና ሌሎችንም ጥያቄዎች ከመሰረቱ ለመረዳት አስፈላጊ ነው። ስለዚህ ዳያቤትስ ወይም የስኳር ህመም ምንድን ነው ስንል ምግብ ተመግበን በተለይም ካርቦሃይድሬት ወይም ኃይልና ሙቀት ሰጪ የምንላቸውን ምግቦች ተመግበን ሰውነታችን ወደ ጉልበት ቀይሮ ጥቅም ላይ እስኪያውለው ድረስ ወይ ደግሞ በስብ መልክ አከማችቶ እስኪያስቀምጠው ድረስ ባለው ሂደት ውስጥ የሚፈጠር ችግር ነው። ይህ ችግር መሰረት የሚሆነው የኢንሱሊን ሆርሞን በሰውነታችን መመረት አለመቻል ወይ ደግሞ ለኢንሱሊን ሆርሞን ሰውነታችን አልታዘዝ ማለት ወይም ፐሪፈራል ኢንሱሊን ሬዚስተንስ ምንለው ነው ማለት ነው። ይህም የሚያስከትለው ቅድም የገለጽ ነው ሃይፐርግላይሲሚያ ወይም በደም ውስጥ የሚገኝ ከፍ ያለ የስኳር መጠን ነው። የስኳር ህመም አይነቶች እነማን ናቸው? የስኳር ህመም በአብዛኛው ታይፕ 1 and ታይፕ 2 ዳያቤትስ ብለን እንከፋፍላቸዋለን። ከሁለቱ የማንመድባቸውን በአዲስ መንገድ የሚፈጠሩ የስኳር አይነቶችን በአንድ ላይ አቲፒካል ዳያቤትስ ብለን እናስቀምጣቸዋለን።
ከእርግዝና ጋር ተያይዞ የሚመጣውን የስኳር አይነት ደግሞ ጀስቴሽናል ዳያቤትስ ብለን እናስቀምጠዋለን። የስኳር ህመም በዓለም ላይ ከ500 ሚሊዮን ሰዎች በላይ ያጠቃል። ከነዚህም ታይፕ 2 ዳያቤትስ የምንለው 90% የሚሆነውን ሲያጠቃ፣ ታይፕ 1 ዳያቤትስ ደግሞ ቀሪውን ከ5 እስከ 10% የሚሆነውን ያጠቃል ማለት ነው። ስለዚህ በዚህ ቪዲዮ የማተኩረው ታይፕ 1 እና ታይፕ 2 ዳያቤትስ ላይ ሲሆን ከእርግዝና ጋር ተያይዞ የሚፈጠረውን የስኳር አይነት ራሱን የቻለ ክፍል ሰጥቼ አዘጋጅላችኋለሁ። ስለዚህ ታይፕ 1 ዳያቤትስ እና ታይፕ 2 ዳያቤትስ ስንል ምንድን ነው የሚለያያቸው ነገር? ታይፕ 1 ዳያቤትስ የሚፈጠረው የሰውነታችን በሽታ የመከላከል ስርዓት ወይም ኢሚዩኒቲ የምንለው ሲዛባና ቆሽት ላይ ያሉት ኢንሱሊን የሚያመርቱ ህዋሶችን ሲያጠቃ፣ ይህም እነዚህ ኢንሱሊን የሚያመርቱ ህዋሶች ስለሚሞቱ በሰውነታችን ኢንሱሊን መመረት ያቆማል ማለት ነው። ይሄ አብሶሉት ኢንሱሊን ዴፊሽንሲ ወይም ሙሉ በሙሉ ኢንሱሊን አለመመረት ማለት ነው። በዚህም ምክንያት ታይፕ 1 ዳያቤትስ ያለባቸው ሰዎች ወደ ጤና ጣቢያ በቶሎ ነው የሚመጡት። ለመጀመሪያ ጊዜ ወደ ጤና ጣቢያ ሲመጡም 25% የሚሆኑት ራሳቸውን ስተው ዳያቤትስ ኬቶ አሲዶሲስ በምንለው አደገኛ ህመም ሊሆን ይችላል። እነዚህ ታካሚዎች ኢንሱሊን ሙሉ በሙሉ በሰውነታቸው ስለማይመረት በመርፌ ኢንሱሊን ያስፈልጋቸዋል ማለት ነው። አብዛኛውን ጊዜ እነዚህ ታይፕ 1 ዳያቤትስ ታማሚዎች ከ30 ዓመት በታች የሆኑ ወጣቶች ናቸው። ይህም ማለት ግን ከዛ በላይ ባሉ ሰዎች ላይ ታይፕ 1 ዳያቤትስ አይከሰትም ማለት አይደለም። የትኛውም ዕድሜ ላይ ሊከሰት ይችላል። በአብዛኛው ግን ከ30 ዓመት በታች ያሉ ሰዎች በተደጋጋሚ ይታያል። ሌላኛው ታይፕ 1 ዳያቤትስ ታማሚዎች ሰውነታቸው ቀጠን ያሉ ናቸው። ይህም ቅድም አብሶሉት ኢንሱሊን ዴፊሽንሲ ወይም ሙሉ በሙሉ የኢንሱሊን አለመመረት ውጤት ነው። ቅድም እንዳልነው ምንም አይነት ኢንሱሊን የማይመረት ከሆነ ምግብ ብንበላም ሰውነታችን እየተራበ እንደሆነ ነው የሚሰማው። ስለዚህ ለክፉ ጊዜ ያስቀመጠውን ስብ ወይም ፋት እና ጡንቻዎቻችንን እየቆራረጠ ነው የሚጠቀመው ማለት ነው። እየተራበ ሆኖ ስለሚሰማው ምግብ ብንበላም ኢንሱሊን ስለሌለ ማለት ነው። ከዚህ ወጥቶ ወደ ሰውነት ግንባታ የሚገባው ኢንሱሊን ካገኘ ብቻ ነው። ታይፕ 2 ዳያቤትስ የሚፈጠረው ደግሞ ሰውነታችን ለኢንሱሊን ሆርሞን አልታዘዝ በማለቱ ነው። አልታዘዝ በማለቱ ምክንያት ቆሽት ወይም ፓንክሪያስ የምንለው ተጨማሪ ኢንሱሊን ማምረት ይጀምራል ማለት ነው። ነገር ግን ይሄ ተጨማሪ የስራ ጫና ኢንሱሊን የሚያመርቱ ህዋሶች እንዲሞቱ፣ በስራ ብዛት እንዲሞቱ ያደርጋል። ስለዚህ መጀመሪያ ላይ ሬላቲቭ ኢንሱሊን ዴፊሽንሲ ወይም አንጻራዊ የኢንሱሊን ማነስ ስለሚሆን የሚዋጥ መድኃኒት ሊታዘዝልን ይችላል ማለት ነው። ከጊዜ በኋላ ግን እነዚህ ኢንሱሊን የሚያመርቱት ህዋሶች በብዛት እየሞቱ፣ በስራ ጫና እየሞቱ በሄዱ ቁጥር የኢንሱሊን መርፌ ሊያስፈልገን ይችላል ማለት ነው። ይሄ ማለት ግን ታይፕ 2 ዳያቤትስ መጀመሪያ ኢንሱሊን አይታዘዝላቸውም ማለት አይደለም። ለመጀመሪያ በሚመረመሩበት ሰዓት የስኳር መጠናቸው ከሚገባው በላይ ከፍ ብሎ ከተገኘ ለተወሰነ ጊዜ የኢንሱሊን መርፌ ሊታዘዝላቸው ይችላል። ከዛም የሚከታተላቸው ዶክተር ስኳራቸው ቁጥጥር ውስጥ ገብቷል ብሎ ባመነ ጊዜ ወደሚዋጥ መድኃኒት ሊቀየርላቸው ይችላል ማለት ነው። ታይፕ 2 ዳያቤትስም ሆነው ማለት ነው። ይሄ መርፌ ከመፍራት እና ደግሞ መርፌ ከጀመርኩ አያቆምም ከሚል ፍራቻ ታካሚዎች ሕክምና ከሚያዘገዩበት ምክንያት አንዱ ነው። ታይፕ 2 ዳያቤትስ መሰረታዊ ችግሩ አንጻራዊ የኢንሱሊን ማነስ ስለሚሆን ለረጅም ጊዜ ሳይታወቅ ምልክት ሳይኖረው አብሮ ሊኖር ይችላል። ማለትም ስኳር በደማችን ውስጥ ከፍ ብሎ ሕክምና ሳያገኝ ለረጅም ጊዜ ይቆያል ማለት ነው። በዚህም ምክንያት ለመጀመሪያ ጊዜ በምንመረመርበት ሰዓት በተለያዩ የአካል ክፍሎች ላይ፣ አይናችን ላይ፣ ኩላሊታችን ላይ ከፍተኛ ጉዳት አስከትሎ ሊገኝ ይችላል ማለት ነው። አብዛኛውን ጊዜ ታይፕ 2 ዳያቤትስ ታማሚዎች እድሜያቸው ገፋ ያሉ እና ሰውነታቸው ወፈር ያሉ ናቸው። ከመጠን ያለፈ ውፍረት ወይም ኦቤሲቲ አንዱ ለስኳር ህመም ተጋላጭ የሚያደርገን ነገር ነው። በዓለም ላይ የልጆች ከመጠን ያለፈ ውፍረት በጣም እየበዛ በመምጣቱ ምክንያት ይህ ታይፕ 2 ዳያቤትስ በልጆች ላይ መታየት ጀምሯል። የስኳር ህመም ምልክቶች ምንድን ናቸው? አንደኛ አግባብ የሌለው የውሃ ጥም እና የአፍ መድረቅ፣
ሁለተኛ በተደጋጋሚ ሽንት መሽናት፣ ማታ ከእንቅልፍ ለሽንት መነሳት። አሁን እነዚህን ሁለቶች ቅድም በተነጋገርነው መሰረት መረዳት ይቻላል። ምንድን ነው በደማችን ውስጥ ከፍ ያለ የስኳር መጠን ካለ ይሄ ደም ለመጣራት ወደ ኩላሊታችን በሄደ ጊዜ ከኩላሊታችን የማጣራት አቅም በላይ ይሆናል ማለት ነው ያለው የስኳር መጠን። ስለዚህ ከኩላሊታችን የማጣራት አቅም በላይ ስለሆነ አልፎ ወደ ሽንት ይቀላቀላል ማለት ነው። ስኳሩ ከደማችን መመለስ አችልም፣ አጣርታ መመለስ አችልም ወደ ደማችን በጣም ብዙ ከመሆኑ የተነሳ ስኳሩ። ስለዚህ ይሄ ስኳር ወደ ሽንት በሚቀላቀልበት ሰዓት ዝም ብሎ ስኳሩ ብቻ አይደለም የሚቀላቀል፣ ውሃ ከሰውነታችን ያለውን ውሃ ይዞ ነው የሚሄደው። ስለዚህ የሽንት መጠን ይጨምራል ማለት ነው። በሰውነታችን ያለውን ውሃ ከስኳር ጋር ቀላቅሎ ይዞ ስለሚወጣው ወደ ሽንት ማለት ነው። ይሄ ማለት በተደጋጋሚና በብዛት የስኳር ታማሚ ሽንት ይሸናል ማለት ነው። ስለዚህ ይሄን የሚያክል ሽንት የምንሸና ከሆነ ሰውነታችን ውስጥ ያለው ውሃ በጣም ያንሳል ማለት ነው። ይሄ ደግሞ ምን ያመጣል? የውሃ ጥም ያመጣል ማለት ነው። አግባብ የሌለው የውሃ ጥም ያመጣል ማለት ነው። ሶስተኛው ደግሞ አግባብ የሌለው የረሃብ ስሜት ነው። የስኳር ታማሚ ምግብ በልቶ ተፈጭቶ ወደ ደም ስሩ ከገባ በኋላ ወደ ሁሉም የሰውነታችን ክፍል እንደሚሰራጭ ቅድም ተነጋግረናል። ከተሰራጨ በኋላ ግን እዛው ወደ ሁሉም የሰውነታችን ከደረሰ በኋላ ሰውነታችን አስገብቶ ለመጠቀም ኢንሱሊን ያስፈልገዋል። ይሄ ኢንሱሊን ባለመኖሩ ምክንያት ምግብ በልተን ወደ ሁሉም ሰውነታችን ተላልፎ ቢደርስ እንኳን ሰውነታችን መጠቀም አይችልም ማለት ነው። በዚህ ምክንያት ይራባል ማለት ነው ሰውነታችን። ስለዚህ ያለውን ያስቀመጠውን ስብ ያስቀመጠውን ጡንቻ ሰውነታችንን እየቆራረጠ ልክ እንደ ምግብ እንዳጣና እንደራበው ሰው ይጠቀማል ማለት ነው የራሱ። ስለዚህ ሰውነታችን ኪሎችን ይቀንሳል። አግባብ የሌለው የረሃብ ስሜትም በተደጋጋሚ ይሰማናል። ሌላ ምልክቶቹ ምንድነው? ጉልበት ማጣት። ስራ ሳንሰራ ጉልበት እናጣለን ማለት ነው። ይደክመናል ማለት ነው። ቅድም እንዳልነው ሰውነታችንም በድንገት ይቀንሳል ማለት ነው። የአይን ብዥታ፣ አይናችን ሌንስ ውስጥ ስኳር ስለሚጠራቀም እና ውፍረቱን የሌንሳችንን ውፍረት ስለሚጨምር የአይን ብዥታ ይመጣል ማለት ነው። የስኳር ህመም አለብህ የምንለው መች ነው? ምርመራዎች ውስጥ ምንድን ናቸው? ታካሚው የስኳር ህመም ስሜቶች፣ ምልክቶች ታይተውበት ከመጣ ራንደም ብለድ ሹገር መመለካት እንችላለን። ይሄ ራንደም ብለድ ሹገር የምንለው ምንድን ነው? ጾም ሳያስፈልገን በማንኛውም ሰዓት ደም ወስደን የስኳሩን መጠን ነው የምናየው እና ይሄ የስኳር መጠን ከ200 ሚሊግራም ፐር ዴሲሊትር እና ከዛ በላይ ከሆነ የስኳር የምንለው ደረጃ ደርሷል ማለት ነው። ምልክት ማያሳይ ሰው ከሆነ ደግሞ ፋስቲንግ ፕላዝማ ግሉኮዝ የምንለውን ልንጠቀም እንችላለን። ይሄ ላቦራቶሪ ምንድን ነው? በባዶ ሆዳችን የምንመረመረው ማለት ነው። 8 ሰዓት ሳንበላ ጾመን የምንመረመረው ማለት ነው። ማለትም እራት በልተን ቁርስ ካልበላን 8 ሰዓት የሚሆን ስለሚያልፍ ጠዋት ሳንበላ የምንመረመረው ፋስቲንግ ፕላዝማ ግሉኮስ እንለዋለን። ይሄ 126 ሚሊግራም ፐር ዴሲሊትር እና ከዛ በላይ ከሆነ። ሌላኛው 2 አወር ፕላዝማ ግሉኮስ የምንለው ነው። 2 አወር ፕላዝማ ግሉኮስ የምንለው ደግሞ ልክ እንዳሁኑ ጠዋት ሳንበላ ይመረመር ነው የመጀመሪያው ምርመራ። ከዛ በኋላ ስኳር የሆነ ፈሳሽ የምንጠጣው 75 ግራም ይሰጠናል። ያ ከተጠጣ በኋላ ከ2 ሰዓት በኋላ ደግሞ እንመረምረዋለን ማለት ነው። ስለዚህ ውጤቱን ወስደን ይሄ ውጤት ከ200 ሚሊግራም እና ፐር ዴሲሊትር እና ከዛ በላይ ከሆነ አሁንም የስኳር ህመም ውስጥ ይከተናል ማለት ነው። ሶስተኛው ምርመራ ደግሞ ምንድነው? ሄሞግሎቢን ኤዋንሲ የምንለው ነው። ይሄ ሄሞግሎቢን ኤዋንሲ ከ6.5 እና ከዛ በላይ ሲሆን ስኳር አለብህ የምንለው። ይሄ ሄሞግሎቢን ኤዋንሲ የሚለው የሚያሳየው ምንድን ነው? ምን ያህል የቀይ ደም ሴሎቻችን ስኳር ተጣብቋል የሚለው ነው። አንድ የቀይ ደም ሴል ህይወቱ የሚያበቃው በአቬሬጅ 120 ቀን ነው የሚቆየው። ተፈጥሮ ስራውን ሰርቶ እስኪሞት ድረስ ያለው ማለት ነው። ስለዚህ ይሄ 120 ቀን በቆየ ጊዜ በደማችን ውስጥ ሲንቀሳቀስ ከፍ ያለ የስኳር መጠን ካለ
እነዚህ ስኳሮች ቀይ ደም ሴሉ ላይ መጣበቅ ይጀምራሉ ማለት ነው። ይሄንን ነው የሚለካው ሄሞግሎቢን ኤዋንሲ የምንለው። ስለዚህ 120 ቀን መኖር ስለሚችል አንድ የቀይ ደም ሴል በዚህ የ3 ወር የሚሆነውን በሰውነታችን ውስጥ ያለውን የስኳር መጠን ያሳየናል ማለት ነው። ሌላኛው ፕሪዳያቤቲክ የምንለው ነው። ማለትም ከኖርማል ያለፈ ነገር ግን ስኳር ላይ ያልደረሰ የምንለው ነው። ይሄ ደግሞ ፕሪዳያቤቲክ የምንሆነው ደግሞ ምንድን ነው? ፋስቲንግ ፕላዝማ ግሉኮዝ ጾመን የምንመረመረው ጠዋት በባዶ ሆዳችን የምንመረመረው ከ100 እስከ 125 ከሆነ 2 አወር ግሉኮስ ደግሞ የምንለው ስኳር ነገር ጠጥተን የምንመረመረው ደግሞ ከ140 እስከ 199 ሚሊግራም ፐር ዴሲሊትር ከሆነ ወይም ደግሞ ቅድም እንዳልነው ሄሞግሎቢን ኤዋንሲ ከ5.7 እስከ 6.5 ከደረሰ ፕሪዳያቤቲክ እንባላለን። በየአመቱ ቼክ ማድረግ ይኖርብናል። ለስኳር ህመም ተጋላጭ የሚያደርጉን ነገሮች ምንድን ናቸው? አንደኛው ቤተሰብ፣ ወላጆቻችን ስኳር ካለባቸው፣ እናት አባት ስኳር ካለበት ታይፕ 2 ዳያቤትስ ለልጆችም ሊተላለፍ ይችላል ማለት ነው። ሁለተኛው ኦቤሲቲ የምንለው ነው፣ ወይም ከመጠን ያለፈ ውፍረት ለስኳር ተጋላጭ የሚያደርገን አንዱ ነገር። ሌላኛው ፊዚካል ኢንአክቲቪቲ ወይም ምንም አይነት ስፖርት ማንሰራ ከሆነ፣ እንቅስቃሴ ማናደርግ ከሆነ፣ ስራም ቁጭ ብለን ውለን ቤታችንም ቁጭ ብለን የምናሳልፍ ከሆነ ለስኳር ተጋላጭ ያደርገናል። ሌላኛው ፕሪዳያቤቲክ መሆን ተጋላጭ ያደርገናል ማለት ነው ለስኳር። ሌላኛው በሴቶች ላይ በእርግዝና ጊዜ የሚፈጠር ጄስቴሽናል ዳያቤትስ የምንለው ካለ ከእርግዝና በኋላ ስኳር ተጋላጭ ያደርገናል ማለት ነው። በሴቶች ላይ ሌላ ፖሊሲስቲክ ኦቫሪያን ሲንድሮም የምንለው ካለ፣ ግፊት ወይም ሃይፐርቴንሽን ሌላው ለስኳር ተጋላጭ የሚያደርገን። ስለዚህ እነዚህ ነገሮች ተጋላጭ የሚያደርጉን ከሆነ ስኳር መመርመር ያለበት ማን ስንል እድሜ ከ35 እስከ 70 ዓመት የሆኑና ተጋላጭ የሚያደርጉ ነገሮች ያሏቸው ሰዎች መመርመር ይኖርባቸዋል። ቅድም እንዳልነው ከመጠን በላይ ውፍረት ካለ፣ የእርግዝና ጊዜ ስኳር ህመም ከነበረ፣ ፖሊሲስቲክ ኦቫሪያን ዲዚዝ የምንለው ካለ፣ HIV ታማሚ ከሆን ወይም ደግሞ ከቤተሰብ ደግሞ ከእናት ከአባት ታይፕ 2 ዳያቤትስ ታማሚ ካለ፣ የደም ግፊት ካለ፣ እነዚህ ካሉብን ሂደን እና እድሜያችንም ከ35 በላይ ከሆነ መመርመርና የት ላይ እንዳለን ማወቅ ይኖርብናል ማለት ነው። ቶሎ እርምጃዎችን ለመውሰድ እና ጤናችንን ለመከታተል ማለት ነው። እነዚህን ለማረጋገጥ ደግሞ በአብዛኛው የምንጠቀምበት ሄሞግሎቢን ኤዋንሲ የምንለውን የምርመራ አይነት ነው ማለት ነው። እነዚህን ስንመረመር በምርመራ ጊዜ ምንም አይነት ችግር ስኳራችን ኖርማል ነው እና ችግር የለም ከተባልን ምርመራው በየ3 ዓመቱ ይሆናል ማለት ነው። ነገር ግን ፕሪዳያቤቲክ ከሆንን በየአመቱ ልንመረመር ይገባል ማለት ነው። የስኳር ህመም ህክምናና የአኗኗር ዘይቤ ምን ይመስላል? የስኳር ህመም ህክምና አመጋገብ፣ የአካል ብቃት እንቅስቃሴ እና መድኃኒት በአግባቡ መውሰድ ላይ ያተኮረ ነው። እነዚህ 3 ነገሮች በጋራ ሲሰሩ ነው የህክምና ታርጌት ወይም የህክምና ግባችን ላይ የምንደርሰው ማለት ነው። እያንዳንዱ የስኳር ታካሚ ስኳር እንዳለበት ካወቀ በኋላ እና ህክምና ሲጀምር የሚከታተለው ሐኪም ጋር የህክምና ታርጌት ወይም የህክምና ግብ ያስቀምጣል። በአብዛኛው እንደ ግብ የምንወስደው ሄሞግሎቢን ኤዋንሲ ውጤት ከ7% በታች እንዲሆን ነው። ይህንንም ለማሳካት ፋስቲንግ ግሉኮስ ወይም ጾመን ጠዋት የምንለካው ግሉኮስ ከ80 እስከ 130 ሚሊግራም ፐር ዴሲሊትር፣ ፖስት ፕራንዲያል ግሉኮስ ወይም ተመግበን የምንለካው ደግሞ ከ180 ሚሊግራም በታች እንዲሆን ነው እንደ ጎል አድርገን የምንወስደው ማለት ነው። ነገር ግን ይሄ በአብዛኛው እንደ ጎል እንጠቀምበት እንጂ እድሜውን፣ የታካሚውን እድሜ፣ ያሉበትን ተያያዥ ህመሞች እና ሌሎችንም ታሳቢ በማድረግ ለእያንዳንዱ ታካሚ ነው የግል ግብ የምናስቀምጥለት ማለት ነው። እዚህ የህክምና ግብ ላይ ለመድረስ የአካል ብቃት እንቅስቃሴ፣ አመጋገብ እና መድኃኒት አንድ ላይ መስራት ብቻ ሳይሆን እርስ በርስ መናበብ መቻል አለባቸው። እርስ በርስ መናበብ አለባቸው ስንል ምንድን ነው? ለምሳሌ ኢንሱሊን መርፌ የታዘዘላቸው ሰዎች የሚወስዱትን የኢንሱሊን መጠን ለመወሰን ምን ምግብ ሊበሉ እንዳሰቡ፣ ምን ያክል ስፖርት ሊሰሩ እንዳሰቡ እና የስኳር መጠናቸው ምን ላይ እንደሆነ ማሰብ ይኖርባቸዋል ማለት ነው። የምንበላው ምግብ ከምንወስድ መድኃኒት መጠን እና ከምናደርገው የአካል ብቃት እንቅስቃሴ ጋር አብሮ የሚሄድ ካልሆነ የታካሚ የስኳር መጠን በጣም ዝቅ ወይም ከፍ ሊል ይችላል። የስኳር መጠን ከፍም ዝቅም ካለ የራሱ ችግር ያመጣል። መች እና ምን ያክል ነው
መብላት ያለብኝ? በተመሳሳይ ሰዓት ነው ወይ መብላት ያለብኝ? የሚሉትን ጥያቄዎችም የምንመልሰው የምንወስደው የስኳር መድኃኒት መሰረት በማድረግ ነው። ለምሳሌ ኢንሱሊን በተመሳሳይ ሰዓት ላይ በተመሳሳይ መጠን የሚወስዱ ወይም ፊክስድ ሬጅመን የምንለው ላይ የሆኑ ታካሚዎች እና የኢንሱሊን ሌቭልን በሰውነታችን የሚጨምሩ መድኃኒቶችን የሚወስዱ ታካሚዎች ለምሳሌ ሰልፎናይል ዩሪያዝ የምንላቸውን የሚወስዱ ታካሚዎች ሁሌም በተመሳሳይ ሰዓት መብላት ይኖርባቸዋል ማለት ሎ ብለድ ሹገር የምንለውን ለመከላከል ማለት ነው። የሚወስዱትን የኢንሱሊን መርፌ በየቀኑ እንደ አስፈላጊነቱ መጠኑን ከፍና ዝቅ እያደርጉ የሚጠቀሙ ታካሚዎች ወይም ፍሌክሲብል ሬጅመን ላይ ያሉ ታካሚዎች በተመሳሳይ ሰዓት መብላት አይጠበቅባቸውም። የሚወስዱትን ኢንሱሊን መጠን ከሚበሉት ምግብ መጠን እና ሰዓት ጋር አስተካክለው ስለሚወስዱት ማለት ነው። በፍጥነት ስኳርን ዝቅ አድርገው ሎ ብለድ ሹገር የማያስከትሉ መድኃኒቶችን ልክ እንደ ሜትፎርሚን አይነት የምንወስድ ታካሚዎች ደግሞ በፈለግነው ሰዓት ልንበላ እንችላለን ማለት ነው። ስለዚህ የምንመገበው ካሎሪ፣ የምንሰራው ስፖርት እና ምንወስደው የስኳር መድኃኒት መጠን መዛመድ ስላለበት የሚከታተለን ባለሙያ ጋር ማማከር እና የአመጋገብ ወይም የዳየት እቅድ ማውጣት ይኖርብናል። እንደ ጠቅላላ ወይም ጀነራል የአመጋገብና የአኗኗር ዘይቤ ግን የአካል ብቃት እንቅስቃሴ በቀን 30 ደቂቃ በሳምንት 5ቱን ቀናት መስራት ከተቻለ በቂ ነው። ወክ ማድረግ፣ ወክም ስናደረግ ደግሞ ፈጠን ያለ ወክ ማድረግ ፓወር ዋኪንግ የምንለው ማለት ነው ማድረግ ነው። በሳምንት 5 ቀናት 30 ደቂቃ ያክል ማድረግ ተገቢ ነው። አመጋገብ ላይ ደግሞ ስክሪኑ ላይ እንደምትመለከቱት አንድን ሳህን እንዲከፋፍላችሁ ካርቦሃይድሬት ወይም ኃይልና ሙቀት ሰጪ፣ ፕሮቲን እና አትክልት ብለን ከፋፍለን መጠቀም የተሻለ ነው። ከቻልን ግን ምን ያክል ካሎሪ መመገብ አለብን ብለን ከባለሙያ ጋር አስልተን መጠቀም ተመራጭ ነው። ካርቦሃይድሬት ወይም ኃይልና ሙቀት ሰጪ የምንላቸው የስኳር መጠንን በፍጥነት ከፍ የሚያደርጉና ለሰውነታችን ጉልበት የሚሰጡ ናቸው። እነዚህ የሚያካትቱት ዳቦ፣ ፓስታ፣ ሩዝ፣ አትክልትና ፍራፍሬ፣ የወተት ውጤቶች፣ ጣፋጭ ምግቦችና መጠጦችን ያካትታል። ከነዚህ ካርቦሃይድሬት የምንላቸው አትክልትና ፍራፍሬ፣ ሆል ግሬን ወይም ሎ ፋት ሚልክ መርጠን ብንጠቀም የተሻለ ነው። ስኳር የተጨመረባቸውን መጠጦች፣ የታሸጉ ጁሶች፣ እነዚህን ደግሞ እንደ ካርቦሃይድሬት ምንጭ ባንጠቀም ተመራጭ። እንደ ፕሮቲን ምንጭ አድርገን ደግሞ ብንጠቀማቸው ጥሩ የሚሆኑት አሳ፣ እንቁላል፣ ባቄላ፣ አተር፣ ሶይ ወይም አኩሪ አተር ምርቶች፣ ለውዝ ብንጠቀም ጥሩ ነው እንደ ፕሮቲን ምንጭ ማለት ነው። መጠቀም ያለብን የፋት ምንጮች ደግሞ ምንድን ነው? ሞኖሳከራይድ እና ፖሊሳከራይድ ፋትስ የምንላቸው ናቸው። እነዚህ ጤናማ እና ለእኛ ጥሩ የሆኑ የስብ ምንጮች ናቸው። እነዚህ እነማንን ያካትታሉ? አሳ፣ አቮካዶ፣ ኦሊቭ ኦይል እና ለውዝን ያካትታሉ። ሌላኛው ብንመገበው ለኛ ጥሩ የሚሆነው ምንድን ነው? ወይም የሚጠቅመን ፋይበር የበዛባቸው ምግቦች ብንጠቀም በጣም ጥሩ ነው ለኛ የስኳር መጠንን ማኔጅ ለማድረግ። እነዚህ ፋይበር የሚበዛባቸው ምግቦች ምንድን ናቸው ስንል አፕል፣ ግሪን ቢንዝ የምንላቸው ወይም ፎሶሊያ፣ አተር፣ ባቄላ፣ ምስር፣ ለውዝ፣ ኦትሚል፣ እነዚህ ሆል ግሬን የምንላቸው ምግቦችን ብንጠቀም ተመራጭ ነው ለኛ ፋይበርን ለማግኘት ማለት። ሌላኛው አልኮሆል እና ጣፋጭ መጠጦችን መገደብ ነው። ስኳር ላይ አስፈላጊ ናቸው ብዬ ያሰብኳቸው እነዚህ ሀሳቦች ነበሩ። ጥያቄዎች ካሏችሁ ኮመንት ላይ ጻፉልኝ። አመሰግናለሁ።